ሰላም ጤና ይስጥልኝ ውድና የተከበራችሁ እንዴት ናችሁ? እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። እንደተለመደው ዛሬም ባሪፍ ቪዲዮ ተመልሼ መጥቻለሁ። የብዙዎቻችን ጥያቄ የሆነ ቪዲዮ ማለት ነው። ኢሞአችን መጠለፍ አለመጠለፉን በሁለት ደቂቃ ማወቅ እንችላለን። ከተጠለፈ ማለት ነው ማን እንደጠለፈ አይተን ከዛ ከስልካችን ላይ ወይም ደግሞ ከኢሞአችን ላይ ማስወገድ እንችላለን ማለት ነው። እንዴት እንደምናደርግ አሳያችኋለሁ። ላይክ እየገጫችሁ እለፉ ቪዲዮውን። ከዛ በፊት ግን ኢሞአችሁን አፕዴት ማድረግ አለባችሁ። ኢሞአችሁን አፕዴት ካላረጋችሁ ፕሌይ ስቶር ላይ ትገቡና ማለት ነው ኢሞ ብላችሁ ትጽፉና ልክ እንደዚህ ከዛ አፕዴት ታደረጉታላችሁ። እዚህ ጋር አሁን እኔ ኢሞ ብዬ ጽፌያለሁ። ከዛ ልክ ሰርች ስታደረጉት እንደዚህ ይመጣላችኋል። ከዛ ይኸው እዚህ ጋር ስትነኩት ኢሞ ፍሪ ቪዲዮ ኮል ኤንድ ቻት የሚል አለ። እዚህ ጋር እኔን ኦፕን ነው የሚለኝ። እናንተ አፕዴት ካላረጋችሁት አፕዴት ይላችኋል። አፕዴት ካረጋችሁት በኋላ ወደ ኢሞች ትሄዳላችሁ። ከዚህ እንውጣና ወደ ኢሞአችን እንሂድ። ይኸው ወደ ኢሞአችን እንሄዳለን። በሁለት ደቂቃ ማለት ነው ኢሞአችን መጠለፍ አለመጠለፉን ማወቅና ማስተካከል እንችላለን። ወደ ኢሞአችን እንግባና ያለውን ሂደት እኔ ልክ ኢሞአችን ላይ ከገባን በኋላ እዚህ ጋር እንደምታዩት የፕላስ ምልክት አለች። እዚህ ጋር ደግሞ ኤክስፕሎረር የሚል አለ። በሁለቱም መግባት እንችላለን። ኤክስፕሎረር በሚለው ገብቼ ላሳያችሁ። ኤክስፕሎረር የሚለው ከገባን በኋላ እዚህ ጋር ከስር ማለት ነው ሞር የሚል አለ። እንደምታዩት ሞር የሚለውን አንዴ እንነካለን። ሞር የሚለውን ከነካን በኋላ ሴቲንግስ የሚል አለ። እዚህ ጋር እንደምታዩት ሴቲንግስ የሚለውን አንዴ እንነካለን። ከዛ ከላይ ማለት ነው የመጀመሪያው ላይ ኢሞ አካውንት ሴቲንግስ የሚል አለ። እሱን እንነካለን። ኢሞ አካውንት ሴቲንግስ የሚለውን ከነካን በኋላ እንደዚህ አይነት ዝርዝር ይመጣልናል። ከዛ ውስጥ መሃል ላይ ማለት ነው ማኔጅ ዲቫይስ የሚል አለ። እንደምታዩት ማለት ነው ማኔጅ ዲቫይስ የሚለውን አንዴ ትነካላችሁ። ማኔጅ ዲቫይስ የሚለውን ስትነኩ ልክ እንደዚህ ዝርዝር ይመጣላችኋል። እንደምታዩት አሁን እኔ ጋር ኤስኤም ጄ4 እንደምታዩት ሳምሰንግ ጋላክሲ ጄ4 ኦንላይን ይለኛል። እዚህ ጋር ምን ይላል? ከረንት ይላል። እዚህ ጋር ኦንላይን ብሎ እዚህ ጋር ከረንት ይላል። በዚህ ሰዓት እየተጠቀምክ ያለው በዚህ ስልክ ነው ይለኛል። አዎ በዚህ ስልክ እየተጠቀምኩ ነው። ከስርም እዚህ ጋር እንደምታዩት ሁዋዌ ሲኤል ዩ31 የሚባል ስልክም ኦንላይን ነው እየተጠቀምክ ነው በዚህም ይለኛል። እንደምታዩት ማለት ነው እንግዲህ እኔ የከፈትኩት የምጠቀመው በጄ4 ነው እንደምታዩት ማለት ነው። እዚህ ጋር ሁዋዌም ኦንላይን ነው ይለኛል። በሁዋዌ ስልክም ኢሞክ ኦንላይን ነው ይለኛል። ከዚህ በፊት ደግሞ ይኸው በሳምሰንጉ ገብቻለሁ። ከዚህ በፊትም እንደገባው ያሳያል። እዚህ ጋር ደግሞ አሁን እንደምታዩት ኦንላይን ነህ በሁዋዌም ይለኛል። በዚህም ኦንላይን ነህ ይለኛል። ስለዚህ የሆነ ሰው በሁዋዌ ስልክ ኢሞዬን ጠልፎ እየተጠቀመ ነው ማለት ነው። ስለዚህ ምንድን ነው የምታደርጉት? እናንተም አሁን ልክ እንደዚህ ስትገቡ እዚህ ውስጥ ማለት ነው የማታውቁት ሌላ ስልክ እንደዚህ ካለ በዛ ስልክ ማለት ነው የሆነ ሰው ቀጥታ ገብቶ ኢሞአችሁን እየተጠቀመ ነው ማለት ነው። ኢሞአችሁ ተጠልፏል ማለት ነው። እዚህ ውስጥ ገብታችሁ ግን ከእናንተ ስልክ ውጪ ማለት ነው ሌላ ስልክ ካላገኛችሁ የእናንተ ስልክ ብቻ ከሆነ እዚህ ጋር ያለው የእናንተ ስልክ ብቻ ከሆነ አልተጠለፈም ማለት ነው። እስኪ ገብተን ቼክ እናድርግ። እዚህ ሁዋዌ የሚለው ስልክ ላይ ይኸው ሁዋዌ የሚለው ላይ ልክ ስገባ ኦንላይን ነው ይላል። እየተጠቀመ ነው ይሄ ሰው በሁዋዌ ስልክ ገብቶ የኔን ኢሞ እያየ ነው። ስለዚህ በቀጥታ ምንድን ነው የምታደርጉት? እናንተ ጋር እንደዚህ ከመጣ ማለት ነው ይኸው እዚህ ጋር ዲሌት ይላል አይደለ? ዲሌት ትሉታላችሁ። ዲሌት ከዛ እዚህ ጋር አር ዩ ሹር ዩ ዋንት ቱ ሎግ አውት ኦፍ ዚስ ዲቫይስ ይላችኋል። ይሄን ስልክ ላስወጣው ከኢሞአችሁ ላስወጣው ይላችኋል። ከዛ ዲሌት የምትሏን ትነካላችሁ። ዲሌት ከዛ በኋላ ምን ይላችኋል? we will send verification code to you and you can continue after verification ይላችኋል። ከዛ ኦኬ የምትለዋን እቺን ትነካላችሁ። ኦኬ ትላላችሁ። ስለዚህ ቬሪፊኬሽን ኮድ ይልክልናል አሁን ኢሞ ማለት ነው ለእኛ። ቬሪፊኬሽን ኮድ እስኪገባልን እንጠብቃለን። ይኸው እንደምታዩት ቬሪፊኬሽን ኮዱ ገባ። ልክ ሲገባ ይኸው ገባ። ያንን ስልክ አጠፋው ማለት ነው። ሁዋዌውን አጠፋው። ስለዚህ ያ ሰው ተመልሶ በሁዋዌው ስልክ ማለት ነው የእኛ ኢሞ መጠቀም አይችልም ከዚህ በኋላ ማለት ነው። ስለዚህ ምክንያቱም አስወጥተነዋል። እኛ አይደለንማ የምንጠቀመው። አሁን እሱን ተመልሶ ሊገባ ሲል ምን ያደርገዋል? ኮድ ይጠይቀዋል። ኮዱ ደግሞ ያው እኛ ስለሆነ ኢሞአችንን የከፈትነው በራሳችን ቁጥር አይደል የከፈትነው፣ ወደ ራሳችን ነው የመጣው። ልክ እንደዚህ አድርጋችሁ ማለት ነው ኢሞአችሁ መጠለፍ አለመጠለፉን ማወቅ ትችላላችሁ። ከተጠለፈም ደግሞ በቀላሉ ልክ እንደዚህ ማስመለስ ትችላላችሁ። እንደወደዳችሁት ተስፋ አረጋለሁ። እስኪ ላይክ እየገጫችሁት እለፉ።